ይሄ ሳሎናችን ነው፣ ሰማክ ማለት ነው። ይሄ ይመስላል። በጣም በችኮላ የተሰራው የዛሬውማ ማሻአላህ። ግን እግዚአብሔር ይመስገን ባለቀ ሰዓት ነው እና ያመጡልኝ እና እንደዚህ ነው የሰራሁት እላቸዋለሁ። እናንተም እንደዛ ተጠቀሙ። ይኸው ሩዛችን እዚህ ጋር ሰማካችን ይኸው እዚህ ውስጥ አሁን ወደ ማቅረቡ ነው እላቸዋለሁ። ይሄ ደግሞ ራስ ነው፣ ጭንቅላት ማለት ነው። የአሳው ጭንቅላት ግን በጣም ነው የሚያስፈራው። እና ውዶቼ እንደዛ እላችኋለሁ። ግብአቶቹ ያው ቲማቲም እና ሽንኩርት፣ ቁንዶ በርበሬ፣ ጨው ናቸው። ሌላ ነገር የተጠቀምኩት ነገር የለም። ምክንያቱም እንደ ሰው ፍላጎት እንትን ይላል። ያው ባህራት ብዙ ጊዜ አልጠቀምም እና ነጭ ሽንኩርት፣ ሌላ አይደለም። እና እነሱ ስላሉ ነው ግብአቶቹን አጠቃላይ ያላስገባሁት ማለት ነው። እና እንደዛ ነው እላችኋለሁ ውዶቼ፣ አበረታቱኝ። እና ችኮላ በችኮላ ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ነው? መልካም ነው? እያላችሁበት ሰላማችሁ ብዝዝት ይበልኝ። እንዴት ናችሁ? ሁሉ ሰላም ነው ወይ? አለን እግዚአብሔር ይመስገን። ዛሬ ምሳ እየሰራን ነው የምንሰራው። ዛሬ እሱ ምንድን ነው? እዚህ ጋር ሽንኩርት ነው። ሽንኩርት፣ ቀይ ሽንኩርት እና ነጭ ሽንኩርት፣ ቃሪያ እና ሽምብራ፣ እርድ ትንሽ ወይም ደግሞ ቁንዶ በርበሬ ትንሽ አድርገን ማለት ተላይ ሩዙ ላይ የምናደርገው ማለት ነው። ሩዛችን እዚህ ላይ እየመሰለች ነው። ይህን ይመስላል የዛሬው ምሳችን እና ይህን ይመስላል እና ሽንኩርታችን እዚህ ጋር እየበሰለ ነው። እዚህ ጋር ደግሞ አሳችን እየበሰለ ነው፣ እየደረሰ ነው ላይ እና ወደ ማቅረብ እንገባለን ከትንሽ ደቂቃ በኋላ። እና እንዴት ናችሁ ቤተሰብ? ሁሉ ሰላም ነው ወይ? ከአንድ ወር በፊት ከአንድ ወር በኋላ ነው ከሁለት ወር በኋላ የመጣ ነው እና ቶሎ አልሰራንም እና ያው እሱ ደግሞ የጊዜ ጉዳይ ነው፣ አልተመቸኝም ነበረ እና ለማንኛውም ውዶቼ አበረታቱኝ፣ ሰብስክራይብ አድርጉልኝ።
ሰላም ቤተሰብ እንዴት ናችሁ? ሰላም ነው? መልካም ነው? እያላችሁበት ሰላማችሁ ብዝዝት ይበልኝ። እንዴት ናችሁ? ሁሉ ሰላም ነው ወይ? አለን እግዚአብሔር ይመስገን። ዛሬ ምሳ እየሰራን ነው የምንሰራው። ዛሬ እሱ ምንድን ነው? እዚህ ጋር ሽንኩርት ነው። ቀይ ሽንኩርት እና ነጭ ሽንኩርት፣ ቃሪያ እና ሽምብራ፣ እርድ ትንሽ ወይም ደግሞ ቁንዶ በርበሬ ትንሽ አድርገን ማለት ተላይ ሩዙ ላይ የምናደርገው ማለት ነው። ሩዛችን እዚህ ጋር እየበሰለች ነው። ይህን ይመስላል የዛሬው ምሳችን እና ይህን ይመስላል እና ሽንኩርታችን እዚህ ጋር እየበሰለ ነው። እዚህ ጋር ደግሞ አሳችን እየበሰለ ነው፣ እየደረሰ ነው ላይ እና ወደ ማቅረብ እንገባለን ከትንሽ ደቂቃ በኋላ። እና እንዴት ናችሁ ቤተሰብ? ሁሉ ሰላም ነው ወይ? ከአንድ ወር በፊት ከአንድ ወር በኋላ ነው ከሁለት ወር በኋላ የመጣ ነው እና ቶሎ አልሰራንም እና ያው እሱ ደግሞ የጊዜ ጉዳይ ነው። አልተመቸኝም ነበረ እና ለማንኛውም ውዶቼ አበረታቱኝ፣ ሰብስክራይብ አድርጉልኝ።